ጂኦ ስትራቴጂ ስንመጣ መሰረታዊ ጥያቄው ምንድነው ጂኦ ስትራቴጂ ማለት የሚለው ነው። ጂኦ ስትራቴጂ ሁለት መገለጫ ነው ያለው። አንደኛው የት ትገኛለህ የሚለው ጥያቄ ነው የሚመልስልን። ሁለተኛ ደግሞ ምን አለ የሚል ነው። ስለዚህ እነዚህ ነገሮችን ተጠቅመ እንዴት ብሔራዊ ጥቅምህን ታረጋግጣለህ፣ ታስፈጽማለህ፣ ያስቀመጥካቸው ግቦች እንዴት ታሳካለህ የሚለው ጥያቄ የሚመልስልን ነው። ምክንያቱም ሁሉም ሀገራት የየራሳቸው መገኛ አላቸው፣ የየራሳቸው ተፈጥሯዊም ሰዋዊም ጸጋ አላቸው፣ ታሪክ አላቸው፣ የተለያዩ መገለጫዎች አሉት። ጂኦፖለቲክስ የምንለው ነገር፣ ጂኦ ስትራቴጂ የምንለው ነገር በዋነኝነት ግን የት ትገኛለህ፣ እዛ ደግሞ ምን አለ፣ ምን አይነት አቅም ይፈጥርልሃል እዛ መገኘት። ለምሳሌ የአፍሪካ ቀንድ ላይ መገኘት ምን ጸጋዎች አሉት ከተባለ ለቀይ ባህር ቅርብ ነህ፣ ሌሎች የውሃ አካላትም አሉ እዛ አካባቢ በውስጥም በውጭም ማለት ነው። ስለዚህ እነዚህ ሁሉ ሀብቶች ጸጋዎች ናቸው ማለት ነው። አጠቃላይ የአፍሪካ ቀንድ ጂኦፖለቲክስ ደግሞ ይታወቃል ምን ያክልም ጠቃሚ ጂኦፖለቲክስ ጂኦስትራቴጂክ ቦታ እንደሆነ ይታወቃልና ጂኦስትራቴጂ ስንል ሁለቱ ነገሮችን እንደሚገልጽ ለማስቀመጥ ነው። እንግዲህ እንደ ኢትዮጵያ ምን አይነት ቁመና ውስጥ ነን ያለ ነው ከተባለ ከፋፍለን ማየት እንችላለን። በአፍሪካ ቀንድ ደረጃ፣ በአፍሪካ ደረጃ እንዲሁም በዓለም ደረጃ። እንግዲህ የኢትዮጵያ ቁመና በታሪክ የሚታወቅ ነው። ምን አይነት ቦታ ያላት ሀገር እንደሆነች ይታወቃል። ለዚህ ቁመናዋ ደግሞ የሚበዩኑ የተለያዩ ጉዳዮች አሉ። አንደኛው ታሪክ ነው። ሁለተኛው ጂኦግራፊ ራሱ ነው፣ የት ነው የምትገኘው የሚለው ነው። ከዛ የኢኮኖሚ ጉዳይ፣ የህዝብ ጉዳይ፣ የሴኩሪቲ ጉዳይ፣ የወታደራዊ አቅም ጉዳይ፣ እነዚህ ሁሉ እየተደመሩ ይመጣሉ ማለት ነው። ኢትዮጵያ በአፍሪካ ምን አይነት ታሪካዊ ቦታ አላት፣ አሁንም በምን መልኩ እሱን እያስቀጠለች ነው የሚለውን ነገር ማየት ይቻላል። በታሪክ ኢትዮጵያ የሀገር ጉልላት ሆና ለሌሎች ሀገራት ነጻነትም የታገለች ሀገር ነች። በአፍሪካ በጣም ትልቅ ስፍራ ያላት ሀገር ነች። በአፍሪካ ቀንድ ደረጃ ካየንም በአካባቢው ካሉ ሀገራት በኢኮኖሚም፣ በህዝብ ብዛትም፣ በቆዳ ስፋትም፣ በታሪክም፣ በሀገረ መንግስት ግንባታ ሂደትም በብዙ መልኩ የሚገለጽ ልዕልና ያላት ሀገር ነች። ነገር ግን ይሄ ልዕልናዋም ለብቻዋ ሳይሆን ለጎረቤት ሀገራትም መደገፊያ እያደረገች፣ ለምሳሌ ሶማሊያ ላይ ሀገረ መንግስቱ እንዲጠናከር፣ ሰላም እንዲረጋገጥ የከፈለችው መስዋዕትነት ይታወቃል። ከሌሎች ሀገራት ጋር ያለን ግንኙነት በዚህ መልኩ የመተባበር ግንኙነት ነው። ማንንም ሀገር ወራ ማታውቅ ሰላማዊ ሀገር ነች። ነገር ግን ጥቅሟም በሚገባት ልክ እያስከበረች የምትሄድ ሀገር ነች። በዓለም ደረጃም ከተለያዩ ሀገራት ጋር ያላት ግንኙነት ካየን በጣም ሰፊና ጥልቀት ያለው ሆኖ ነው የምናገኘው። እንግዲህ የዓለም መንግስታት ቀድሞ በአፍሪካ ምድር ከከፈቷቸው የተለያዩ የዲፕሎማሲ መንገዶች አብዛኛው ኢትዮጵያ ውስጥ ነው የተጀመረው ማለት ነው። እንዲሁም አሁንም ግንኙነቷን እያጠናከረች የሄደችበት፣ በታሪክም እንደምናውቀው የተለያዩ የዓለም አቀፍ ተቋማትን መስራች ሆና የታየች ሀገር ነች። በቅርቡም ካየን ምን ያክል ቦታ እየተሰጣት እንደሆነ ኢትዮጵያ ማየት እንችላለን። ለምሳሌ በቅርቡ የጂ20 ሀገራት ስብሰባ በሳውዝ አፍሪካ ተካሂደዋል። ኢትዮጵያ የክብር እንግዳ ሆና እንድትገኝ ነው የተደረገችው። ይሄ ማለት ዝም ብሎ ሊመጣ አይችልም። ይሄ ከውስጥ ካለው አቅምና ካለን ተስፋ አንጻር ታይቶ ነው የጂ20 የክብር እንግዳ ሆነን እንድንሳተፍ መድረኩም በደንብ ተጠቅመነው ከተለያዩ ሀገራት ጋርም ያለን ግንኙነት በደንብ ያጠናከርንበት ነው። ኮፕ 32ም እንድናዘጋጅ ተመርጠናል በ2007። ይሄ ሁሉ ስናይ በ2027 ማለቴ ነው። ይሄን ሁሉ ስናይ ኢትዮጵያ ምን ያክል በዓለም ተደማጭነት ያላት ሀገር መሆኗ የሚያሳይ ነው።